ለነዋሪዎቹ ብቻ እንዳይመስላችሁ። ኢራንን ለአንድ ቀን የረገጧት ጎብኚ ቢሆኑ እንኳን የኢራን ሕግ አይቀየርም። ስለዚህ ጸጉሮት ላይ ሻርፓን ጣል፣ አለባበሶትንም ቢሆን በወጉ አድርገው ይከተሉን። ባለትዳር ኖት፣ ባለትዳር ወይም ወንድምና እህት ካልሆኑ ኢራን ውስጥ ቢፋቀሩ ነገን ሊጋቡ ቀጠሮ ያሉት እጮኛ ቢሆኑ ዛሬን መተቃቀፍም ሆነ መሳሳም አይችሉም። ሕጉን ተላልፈው ቢገኙ ከዝሙት ይቆጠራል። ከእስራት እስከ ግርፋት ቅጣት ያስቀጣውታል። ታዲያ ይሄ ሕግ ለፊልምም ይሰራል። በኢራን ፊልሞች በሌላው ሀገር እንደለመዱት ፍቅረኛሞች ሲሳሳሙ ሲተቃቀፉ አያዩም። ለምን ካሉ እሱም ትልቅ ቅጣት ያለው ወንጀል ነው። ፍቅር ከሌለበት ፊልም ምኑን ደስ ይላል እንዳይሉ የኢራን የፊልም ባለሙያዎች ዓለም ያደነቃቸው ጠበብቶች ናቸው። እንዴት አድርገው ፍቅርን መግለጽ እንደሚችሉ ያውቁበታል። በሞት ፍርድ ቅጣት ኢራን ቻይናን ተከትላ በሁለተኝነት ትቀመጣለች። በየዓመቱ ቢያንስ 500 ሰዎች በሞት ይቀጣሉ። የግድያ ወንጀል፣ አደንዛዥ ዕፅ ማዘዋወር፣ አስገድዶ መድፈር፣ የተመሳሳይ ጾታ ጋብቻ፣ የታጠቀ ዝርፊያ የሞት ፍርድ ከሚያስፈርዱ ወንጀሎች የተወሰኑት ናቸው። የኢራን ዋና ከተማ ቴህራን ትባላለች። የሀገሪቱ ትልቋ ከተማ ነች። 15 ሚሊዮን ሰዎች ይኖሩባታል። የሳይንስ የፖለቲካና የምርምር ማዕከል፣ ዘመናዊነትን ከታሪክ ጋር፣ ባህልን ከሃይማኖት ጋር ያጣመረች ከተማ ነች። አዛዲ ታወር አንዱ ነው። 45 ሜትር ከፍታ ያለው ከእብነ በረድ የተሰራ የከተማዋ መለያ። በኢራን የአርኪቴክቸር ጥበብ የፋርስ ኢምፓየርን ለማስታወስ የተገነባ የከተማዋ እምብርት ነው። የቴህራን የርቀት ስሌት 00 ብሎ የሚጀምረው ከዚህ ታወር ነው። ሚላድ ታወር ሌላኛው ነው። የዓለማችን 6ኛው ትልቁ ታወር 435 ሜትር ርዝመት አለው። ቴህራን የትምህርት ማዕከል ነች። ከ60 በላይ ዩኒቨርሲቲዎችና ከፍተኛ የትምህርት ተቋማት ይገኙባታል። በየዓመቱ በሺዎች የሚቆጠሩ ኢንጂነሮችና ሳይንቲስቶችን ታፈራለች። ቴህራን ከ400 ዓመት በላይ ያስቆጠረ የግራንድ ባዛር መገኛ ነች። በዚህ ባዛር ውስጥ ከወርቅ እስከ ቅመማ ቅመም፣ ከምንጣፍ እስከ አልባሳት፣ ከተወዳጁ የኢራን ሻይ እስከ ኤሌክትሮኒክስ ያገኛሉ። ወደ ባዛሩ ካቀኑ የፐርሺያኖቹን ምንጣፍ መሸመት እንዳይረሱ። ግብይቶትን ሲጨርሱ በእንደነዚህ አይነት ውብ ካፌዎች አረፍ ማለት አሊያም በመንገድ ዳር ሙዚቃዎች መመሰጥ ይችላሉ። ማንበብ መመራመር የሚያስደስቶት ከሆነ ቡክ ጋርደን አለሉት። ዓለማችን ላይ ካሉ ትልልቅ የመጽሐፍ መደብሮች አንዱ ነው። የቴህራን ሜትሮ በመካከለኛው ምስራቅ ካሉ ትልልቅ ሜትሮች ይመደባል። ከቴህራን ኢንተርናሽናል ኤርፖርት ጋር የሚያገናኘውን መስመር ጨምሮ 8 መስመሮች አሉት። የትም ቢሄዱ ከ10,000 ሪያል በላይ አይከፍሉም። 10,000 ሪያል ኢራን ውስጥ የከረሜላ ዋጋ እንደሆነ ነግረኖታል። በቀን ከ2 እስከ 3 ሚሊዮን ተጠቃሚዎች አሉት። የ2 ሚሊዮን ሰዎች መኖሪያ፣ የፋርስ ስልጣኔ ማዕከል፣ የዓለም ግማሽ የሚል ስም የተሰጣት ኢስፋሃን ሌላኛው የኢራን ከተማ ነች። በማዕከላዊ ኢራን ውስጥ ትገኛለች። የሳይንስ የፍልስፍናና የአርት ከተማ ነች። ኢስፋሃኖች የሥነ ጽሑፍ ጠበብቶች ናቸው። ካፌ ቢገቡ ግጥምና ቅኔ ይሰማሉ። በመንገድ ዳር ሰብሰብ ብሎ ማዜም መዝናኛቸው ነው። ኢማም አደባባይ የከተማዋ መገለጫ፣ ዓለም ላይ ካሉ ትልልቅ የህዝብ አደባባዮች አንዱ ነው። የቫንክ ካቴድራል ይቀጥላል። በመካከለኛው ምስራቅ የአንጋፋዎቹ የአርመን ክርስቲያኖች ካቴድራል ሻህ መስጂድ ሌላኛው ነው። ኢማም መስጂድ በመባል ይታወቃል። በ16ኛው ክፍለ ዘመን መጀመሪያ በሻህ አባሲ ቀዳማዊ ዘመን የተገነባ ነው። በዩኔስኮ የዓለም ቅርስነት ተመዝግቧል። መስጂዱ ውስጥ ሆነው ያለምንም ድምፅ ማጉያ ቢናገሩ ከጫፍ እስከ ጫፍ ይሰማል። ወደዚች ከተማ የሚያደርጉትን ጉዞ በምሽት ያደርጉት። በምሽት ውበቷ በፍቅር ይወድቃሉ። ሺራዝ የግጥም ከተማ ነች። በዛ ላይ ውብ አረንጓዴ ስፍራ በውብ አበቦች ተከበው ጣፋጭ የጫጉላ ጊዜ ማሳለፍ ለሚፈልጉ ጥንዶች ተመራጭ ነች። ከ1.5 ሚሊዮን በላይ ህዝብ ይኖርባታል። የገጣሚዎች ከተማ የሚል ስም አላት። የሁለት ኢራናውያን ታላላቅ ገጣሚዎች የትውልድ ከተማ ነች። ሐፌዝና ሳዲ ይባላሉ። ሐፌዝ የሁሉም ሚስጥረኛ ነው። ወጣቶች ያፈቀሯትን በሚስጥር ይነግሩታል። እሱም ተፈቃሪም በአማረ የፍቅር ቃላቶች እያወደሰ እየገጠመ ወዳጅ አፍቅሮሻል እባክሽ ነይለት ይላታል። በሾርኔ ነው ታዲያ